$20 በነፃ የምታገኙበትን አንድ ስራ ልንገራችሁ። ይህን ስራን እንግዲህ በምትሰሩበት ሰዓት ላይ አንድ ሰውን በምጋብዙበት ጊዜ $5 ማግኘት ትችላላችሁ። ይህም ማለት በኢትዮጵያ 800 ብር አካባቢ ማለት ነው አሁን ባለው ምንዛሬ። ታዲያ እኛ እንዴት መስራት እንችላለን ብላችሁ ከጠየቃችሁ ይህ ስራ ይህን ያህል የተካበደ ነገር አይደለም። አፕሊኬሽን ነው። አፕሊኬሽኑን ዳውንሎድ በምታደርጉበት ሰዓት ላይ $20 ይሰጣችኋል። ማለትም $20 ከፍላችሁ የምታገኙት የነበረውን ፕላንን በነፃ ታገኛላችሁ። ያንንም ለማግኘት ቴሌግራም ቻናል ላይ ያስቀመጥኩላችሁ ሊንክ አለ። እሱን ተጠቅማችሁ በምትመዘገቡበት ሰዓት ላይ ነው። ከዚህ በተጨማሪ $5 የምናገኘው እንዴት ነው የምትሉ ከሆነ ይህንን አፕሊኬሽንን ሰዎች ዳውንሎድ እንዲያደርጉ አንድ ሰውን ብቻ በምጋብዙበት ሰዓት ላይ $5 ይሰጣቸዋል። አፕሊኬሽኑ ላይ እንዴት ሬጂስተር ማድረግ እንደምትችሉ፣ ከዚህ በተጨማሪ እንዴት አድርጋችሁ ኢንቪቴሽን ኮዳችሁ ማግኘት እንደምትችሉ ሁሉንም ነገር ቴሌግራም ቻናል ላይ አስቀምጬላችኋለሁ። ገብታችሁ እየተመለከታችሁ ስራውን መስራት ትችላላችሁ። እዚህ ቲክቶክ ቻናል ላይ ከዚህ በኋላም የተረጋገጡ ስራዎችን ብቻ ፖስት ማድረግላችሁ ይሆናል። እንደምትመለከቱት ከዚህ አፕሊኬሽን አንድ ሰዓት ባልሞላ ጊዜ ውስጥ $10 ሰርቻለሁ። ከዚህ በላይም ከዚህ በኋላ ምንሰራ ይሆናል። እናንተም ጊዜው ሳይረፍት ኢንቫይት የምታደርጉት ሰው ሳታጡ አሁን ብትጀምሩት አሪፍ ነው። ለጊዜው ይህ አፕሊኬሽን የሚሰራው ኮምፒውተር ላላቸው ኦር ደግሞ ላፕቶፕ ላላቸው ነው። ይህ አፕሊኬሽን እንደ ማንኛውም አይነት ብሮዘር ነው። ነገር ግን ፐርፕሌክሲቲ ኤአይ የተባለ ኢንተግሬት ተደርጎበታል። ከዚህ በተጨማሪ የተለያዩ ፊቸሮች አሉት። ይህንን ብሮዘርን ተጠቅማችሁ የተለያዩ ስራዎችን በምትሰሩበት ሰዓት ላይ ማለት ነው። አፕሊኬሽኑ በቅርብ ጊዜ ስልካችሁ ላይ የምታገኙት ይሆናል። ማለትም አንድሮይድ ስልኮች ላይ፣ አይኦኤስ ላይ ደግሞ ከሚንግሱን ነው የሚለው። አይኦኤስ ላይ በሚጫንበት ሰዓት ላይ እንግዲህ ብዙዎቻችሁ አክሰሱ ማግኘት ትችላላችሁ። ነገር ግን ኮምፒውተር ኦር ደግሞ ዴስክቶፕ ያላችሁ ስራውን ጀምራችሁ አሪፍ ገንዘብ መስራት ትችላላችሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ዊዝድሮ እንዴት ማድረግ እንደምትችሉ ማወቅ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ፣ እምሰራላችሁ ይሆናል። የምትጀምሩበትን ሊንክ ቴሌግራም ቻናል ላይ ያስቀመጥኩላችሁ ስለሆነ የቴሌግራም ቻናል ሊንክ ደግሞ ባዮ ላይ ያለላችሁ ገብታችሁ መጀመር ትችላላችሁ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ፎሎ፣ ላይክ ማድረጋችሁን እንዳትረሱ።